አክሲደንት 3 አክሲደንቶች ተመዝግበውበታል። 26 ሪከርዶች የተለያዩ 26 ሪከርዶች አሉበት። ኦክሽን ኤንድ ኢንሳይት ነን ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ ነው የተገዛው ተብሏል። ነን ይላል ኦክሽን ውስጥ አልገባም ይሄ መኪና። ጉዳቶቹ ጋር እንሂድ ሁሉም የሚያውቁት በ0907 2019 ኦማሃ እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬሂክል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ ሬር ኢምፓክት ኮሊዥን ነው። አክሲደንት ሪፖርት ነምበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 0407 2023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል ከፖል ጋር ተጋጭተሻል ባንቺ እጅ እያለ አዎ ትክክል ነው። እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍሎ የወጣ ዶክመንት ነው። ሶስተኛው አክሲደንት በ0308 2024 ኮሊዥን ዊዝ አናዘር ቬሂክል እሱም እንደዚሁ ከሌላ መኪና ጋር በ2024 ተጋጭተሻል ወይም ደግሞ ተጋጭቷል። 3 ትራኮች ከመኪና ጋር አልተጋጨም። ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይውልክ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ለወጣ እንትን ብዬ በኢንሹራንስ እንትን ብዬ ለወጣ የቻልኩበት ምክንያት አደጋ ደርሶበታል አይደል 2024 ላይ። አዎ የዋናው ምክንያቴ መሪው ወደ ድንገት የኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣውኝና መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት እንትን አለኝ። ይሄ ወደ ይስባል ወደ አንድ በኩል ይስባል መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ራሱ ፍሬን ላይነር ካምፓኒ ሁሉ ጄጄ የመጀመሪያ በ3 ወሩ የተበላሸው $7000 የጠየቀኝ ያ ችግር ነው በ3 ወሩ ማለት ነው። እና ወደ ገደል እንትን ጋር ሲያጋጨኝ ነው በቃ ሌላ መኪናዎች አልገጨውም ጣልኩት መኪናው ትራኩን። ከዛ በኋላ በቃ በቃኝ ብዬ ትቼ ወጣው ማለት ነው። የመጨረሻው እሱ ነውና ምንም መኪና ጋር ምናምን የተጋጨ የለም። እሱ ደግሞ ይሄ ፖል ምልክ ትራኩን ይውልክ ቴዲ እኔ ሰው እንዳቅም ፈልገው ትራኩን ማለት እልህ ስለሆነ ያለ ምንም ትሬኒንግ ማንንም አጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው ላይክ ይሄ ከትምህርት ቤት ወጥቼ እልህ ስለሆነ እልህ ነው። ትራክ 2 አመት 3 አመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት። ከትምህርት ቤት ወጥቼ ይዤው አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሲያትል ላኩኝ። ሲያትል ሲልኩኝ በጣም ዊንተር ነው ታይሙ ማላውቀው ሀገር ነው የገባሁት። ገና መኪና ብቻዬን ከያዝኩ 2 ሳምንቴ ነው። በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም። ያው እልና ያስገባኝ ብያለሁና በትሬለሩ በጫፉ እንትን ፖል ገጨው ሰወጣ። ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ሰወጣ ፖሉን ይዤው ላይክ እንደዚህ ነካ አድርጌው ነው የወጣሁት እና ያ ነው ፖል ተብሎ የተመዘገበው። እንደም በዛ ምክንያት ላይሰንስ ሁሉ ሰስፔንደር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም። እኔ ራሱ እንደነካሁት ማለት ነው። ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካው በቃ ትልቅ ነው በጣም እንደሌሎቹ መኪናዎች የምትሰማው ነገር አለ። መጨረሻ የትራኩ መጨረሻ ስለሆነ ትሬለሩና ሂት ኤንድ ራን በሚል ተከስሼ እሱን እንደገና ሎየር ይዤ ክሊር አድርጌ ነው በ2 ሳምንቴ ከትምህርት ቤት በወጣው በ2 ሳምንቴ ሌላው 4 5 3 2 አመት ሰልጥኖ ብቻው ነው ትራክ የሚይዙት። ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ። እኔ ብቻዬን ነበር ትራኩን ያዝኩት። ከድራይቨር የተቀብዬ ብቻዬን መንዳት ጀመርኩ። ቢካዝ እኔ ምንድነው ያ ያደረገኝ ምንድነው በቃ አለ አንደኛ ሴትነቴ አስጠቃኝ። በቃ ሴት ስለሆነሽ ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱልክ በቃ ብቻዬን ነበር የምነዳው ያለ ምንም ልምድ። አንዳንድ ጊዜ ትራክ ስታፕ እንትን ጠይቅ ነበር ድራይቨሮቹ እንዳዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር የማቆመው። ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው። እንደዚህ እንደ ትንንሾች መኪና አይደለም። ብዙ አመት ነርተው ራሱ ፓርኪንግ ማድረግ ይቸገራሉና ለኔ በጣም ሰፈር አድርጌያለሁ። ብቻዬን እየነዳው ሁሉ አልቅሻለሁ። አሁን ማላለቅሰው ኦሬዲ ወጥቶልኝ በቃ ስለጨረስኩ ነው ማላለቅሰው። በቃ ኦሬዲ በቃ ተረጋግቻለሁ። በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ። ምክንያቱም
አምኜ ነው ይሄ ነገር የደረሰብኝ። ያውቃል ላገባ ነው ሀገር ቤት የምሄደው ብየዋለሁ። ይሄንን የመጀመሪያ ቀን ስደውልለት ፍራው ለሀገር ቤት የምሄደው